በብራዚል የባህር ዳርቻ አቅራቢያ ማንም ሰው እንዳይደርስባት የተከለከለች አንዲት ደሴት አለች። ቱሪስቶች የሉም። የባህር ዳርቻ መዝናኛዎች የሉም። የአሳ አጥማጅ መንደሮች የሉም። እንደ ተረቶቹ ከሆነ በአንዳንድ ቦታዎች ላይ ከሰው በላይ የሆኑ እባቦች ሊኖሩ ይችላሉ። ይቺ የእባቦች ደሴት ናት። ትክክለኛ ስሟ ኢልያ ዳ ኪማዳ ግራንዴ ይባላል። በሳው ፓውሎ ግዛት አቅራቢያ ከአትላንቲክ ውቅያኖስ 35 ኪሎ ሜትር ገባ ብላ ትገኛለች። ከአየር ላይ ሲታይ ውብ ትመስላለች። አረንጓዴ ደን፣ ድንጋያማ ገደሎች እና ሰማያዊ ውሃ። ነገር ግን በዚያ ጸጥተኛ ገጽታ ውስጥ በምድር ላይ ካሉ እጅግ እንግዳ የሆኑ ስነ ምህዳሮች አንዱ ተደብቆ ይገኛል። ይቺ ደሴት በዓለም ላይ በሌላ በማንኛውም ቦታ የማይገኘው ጎልደን ላንስሄድ የተባለ እጅግ መርዛማ እባብ መኖሪያ ናት። በካርታ ላይ ደሴቷ በጣም ትንሽ ናት። ግማሽ ካሬ ኪሎ ሜትር እንኳ አትሞላም። ከብዙ ሺህ ዓመታት በፊት የባህር ወለል ከፍ ሲል ደሴቷ ከብራዚል ዋና መሬት ተገነጠለች። በዚያን ጊዜ በነፃነት ይንቀሳቀሱ የነበሩ እንስሳት እዚያው ታሰሩ። ከነዚህም መካከል እባቦች ነበሩ። የሚበሏቸው አዳኝ እንስሳት በሌሉበት እነዚህ እባቦች ከዋናው መሬት ተለይተው አኗኗራቸውን ማላመድ ጀመሩ። ቀስ በቀስም ደሴቷ ወደ እባቦች መንግስትነት ተቀየረች። በደሴቱ ላይ እንደ ዋናው መሬት የሚታደኑ ትልልቅ እንስሳት የሉም። ነገር ግን በየጊዜው ወደ ደሴቱ የሚያርፉ ስደተኛ ወፎች አሉ። እባቦቹ እነዚህን ወፎች ዋና ምግባቸው አደረጉ። እባቦቹ በረራው ሳያመልጡ በፍጥነት መግደል እንዲችሉ እባቦቹ እጅግ ኃይለኛ የሆነ መርዝ በሰውነታቸው ውስጥ አዳበሩ። በኢንተርኔት ላይ በእያንዳንዱ ካሬ ሜትር አንድ እባብ አለ የሚባለው ወሬ ማጋነን ቢሆንም ደሴቷ ግን በዓለም ላይ እጅግ ጥቅጥቅ ያለ መርዛማ እባብ ያለባት ቦታ መሆኗ እውነት ነው። ደሴቷን ዝነኛ ያደረጋት ጎልደን ላንስሄድ የተባለው እባብ ነው። ቀለሙ ከደረቁ ቅጠሎችና ቅርንጫፎች ጋር እንዲመሳሰል ሆኖ የተፈጠረ ነው። መርዙ የሰውን ህብረ ህዋስ ቲሹ ሊያበላሽና ለህይወት አደገኛ ሊሆን ይችላል። ነገር ግን ይህ እባብ ሰውን ለማጥቃት አይፈልግም። በሚያውቀው አካባቢ ለመኖር እየታገለ ያለ ፍጥረት ብቻ ነው። ዛሬ ይህ ዝርያ በደሴቷ መጥበብና በህገወጥ የዱር እንስሳት ንግድ ምክንያት ለመጥፋት ተቃርቧል። ስለ ደሴቷ ብዙ አስፈሪ ታሪኮች አሉ። አንደኛው ታሪክ የመብራት ቤት ጠባቂውና ቤተሰቡ በእባቦች ተገደሏል ይላል። ምንም እንኳን ይህ ታሪክ የታሪክ ተመራማሪዎች ዘንድ ጥርጣሬ ቢኖረውም ደሴቱ ላይ የመብራት ቤት እንደነበረ ግን እውነት ነው። ለተወሰነ ጊዜ ሰዎች እዚያ ይሰሩ ነበር። በኋላ ግን የመብራት ቤቱ በራሱ የሚሰራ ኦቶሜትድ ሆነ። ደሴቱ አደገኛ መሆኗ እየታወቀ ሲመጣ የሰው ልጅ ቋሚ መኖሪያነቷ አበቃ። ብራዚል ወደ ደሴቱ መግባትን በጥብቅ ትቆጣጠራለች። የሚፈቀደው ለተመረጡ ተመራማሪዎችና ለባህር ኃይል ብቻ ነው። ይህ ክልከላ ሁለት ምክንያቶች አሉት። አንደኛው የሰዎችን ደህንነት ለመጠበቅ ሲሆን፣ ሁለተኛው ደግሞ በዓለም ላይ እዚያ ብቻ የሚገኘውን ዝርያ ከብክለት ለመከላከል ነው። ስለዚህ ደንቡ ቀላል ነው። ወደዚያ መሄድ አይቻልም። የእባብ ደሴት ዝነኛ የሆነችው ልክ እንደ ፊልም ልቦለድ ስለሚመስል ነው። ገለልተኛ ደሴት፣ አደገኛ እባቦች እና የሰው መከልከል። ኢንተርኔት ታሪኩን ይበልጥ አጋንኖታል። አንዳንድ ዝርዝሮች ተረት ቢሆኑም እውነታው ግን ራሱ ይበቃል። ተፈጥሮ በራሷ መንገድ የፈጠረችው ብርቅዬ አዳኝ እባብ የሚገኝባት እውነተኛ ስፍራ ናት። የእባብ ደሴት አስፈሪ ታሪክ ብቻ አይደለችም። ተፈጥሮ ከዓለም ተገልላ ስትቆይ ምን ያህል እንደምትለወጡ ማሳያ ናት። አንዳንድ ቦታዎች አደገኛ ስለሆኑ ብቻ በሰው ልጅ መረገጥ የለባቸውም። እነዚህ ቦታዎች ተፈጥሯዊ ሆነው መቆየታቸውና በሰው ቁጥጥር ስር አለመውደቃቸው ለዓለማችን አስፈላጊ ነው። ከብራዚል ከተሞች ርቃ የእባብ ደሴት በምድር ላይ ካሉ እንግዳ ስፍራዎች አንዷ ሆና ትቀጥላለች። ሆቴሎች የሉም፣ ቱሪስቶች የሉም፣ ገደሎች፣ ደኖችና ገዳይ መርዞች ብቻ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ቻው።